What's going on, guys, and welcome to Maraki English with Abby. Day what? Day 6 አይደለ? እንዴት ናችሁልኝ? ሰላም ነው? ብርትት ብላችሁ ቪዲዮአችሁ ምናምን ፖስት ያደረጋችሁ ነው። በጣም አሪፍ። በዛሬው ዕለት ምንድነው የምናደርገው? ክለሳ ነው የምናደርገው። እስካሁን ድረስ የተማርናቸው ነገሮች ምን ያክል ታስታውሳላችሁ የሚሆን ነገር ቼክ እናደርጋለን ማለት ነው። ሰው ምንድነው የማደርገው? መጀመሪያ እጠይቃችኋለሁ እስካሁን የተማርነው ነገር እንደምታስታውሱ ማለት ነው። ከዛ ሁሉንም ነገር ይዛችሁ ሁሉንም ነገር ሰብስባችሁ አንድ ላይ አድርጋችሁ የስድስቱንም የአምስቱንም ክፍሎች ትምህርቶች ንግግር በአንዴ ትልኩልኛላችሁ። ይሄ ማለት ቢያንስ ለ10 ደቂቃ ለ15 ደቂቃ ቀጥ ብላችሁ ማውራት አለባችሁ ማለት ነው። ያ ደግሞ ቃል አይደለም አይደለ? ግን ትችላላችሁ። አይ ፕሮሚስ። እንደዚህ ከምልኩልኝ ሰዎች ውስጥ መርጬ አሪፍ አሪፎቹን ኦንላይን ትማሩ አድርጋችኋለሁ ማለት ነው። ኦንላይን ነው የምንማረው። ላሳያችሁ። Let's go. What's going on, Benny? Yo, what's good, Abby? How's the online class going? Going perfect. Having a great time with your students? Of course. That's what I'm talking about. It's not only him. We got too many people waiting for teaching you. What's going on? That's good. Having fun? Yes. How many classes do you have? For the time being, I think 6. 6. Are you enjoying it? Yeah. Nice. So far, it's good. So if the teacher is enjoying it, it means the student is going to enjoy it for sure too. It's not only these people, guys. Okay? Okay, let's go. As I was saying, እናንተ ውስጥ በትቶ የአምስቱንም ቀን 15 ደቂቃ ያክል ምናምን እያወራ የሚልክልን ሰው አንድ ሰው መርጠን እናስገባለን። እስኪ ምን ያክል ላስታውሳችሁ እናንተ ሚዩት። መልካም እድል ይሁንላችሁ። Enjoy the video, man. ያንዳንዱ ነጥብ ቼክ ያደርጋችሁልኝ እዚህ ጋር። Okay? Hi, my name is Abby. I am an educator, entrepreneur, and a content creator. Currently, I run a language school called Maraki English. Over the years, I've taught English for more than 15 years and helped thousands of students improve their fluency and their confidence. Outside of work, I'm a husband and a father of 3. Family is important to me and I love spending time with them. I'm also passionate about personal development and fitness. I enjoy reading, working out, and constantly learning new things. በጣም አሪፍ። ልክ እንደዚህ ሳይቋረጥ ግጥምጥም አድርጋችሁ ቪዲዮ ቀርጻችሁ ቻናላችን ላይ ተለቁልኛላችሁ ብዬ ተስፋ አረጋለሁ። ካሁን በኋላ tell me about yourself ስትባሉ ልክ እንደዚህ ፈታ ብላችሁ ዋው እንደምታቀርቡልኝ ምንም አይነት ጥርጥር የለኝም። ያልኩትን ነገር ዝም ብዬ ላስታውሳችሁ። መጀመሪያ ስሙን አወራው አይደለ? ከዛ ምን ያክል እንዳወቅኩት አወራው አይደል? ከዛ ለመጀመሪያ ጊዜ የት እንደተዋወቅን አወራን። ከዛ ምን አንድ እንዳደረግን አወራው አይደል? ከዛ ስለ ግል ጸባዩ ነገርኳችሁ። ከዛ ያን ግል ጸባይ የሚያሳይ ታሪክ ነገርኳችሁ። እንደዚህ ስትቸግሬ በዚህ ገብቼ ምናምን አይደል? ከዛ ሁሉ ነገር ጥሎ መጥቶ እንደዚህ ያደረገልኝ አልኳችሁ። ከዛ ስለ ሆቢው አወራን። ምንድነው ማድረግ የሚወደው በትርፍ ጊዜው የሚለውን ነገር አወራው እና አንድ ላይ የምናደርጋቸው ነገር ነገርኳችሁ። ከዛ በአራተኛነት ምን አደረግኳችሁ? ስለ ለኔ እሱ ለምን ልዩ እንደሆነ ነገርኳችሁ። ኦኬ፣ ለምንድን ነው ለኔ ልዩ የሆነው? እና መጨረሻ ላይ ደግሞ በቃ እንደሱ አይነት ጓደኛ መቼም አላገኝም ብዬ ጨረስኩኝ ማለት ነው። ይሄን ፎርማት ተከትላችሁ ነው ቪዲዮ ነው የምትሰሩልኝ። ኦኬ፣ ልክ እኔ እንዳደረኩት ያስገባችሁ ፎርማት ውስጥ ኦኬ let me tell you about my best friend name is ብላችሁ ያላችሁ ቪዲዮን ቀርጻችሁ በልድገማት በዚህኛው ቻናል ትለቁልናላችሁ ማለት ነው። በዚህኛው ቻናል ኦኬ፣ እዛ ላይ ፖስት አድርጉት። አንድ ሰው መርጬ እንትን እላለሁኝ እዚህ ቪዲዮን አሳያችኋለሁ። ልክ በዚህ ፎርማት የሰራ ሰው ከዛ ስኮላርሺፑን አግኝቶ በደንብ ይማራል ማለት ነው። በሌቭሉ ኦኬ፣ አይ ፕሮሚስ። አንበሳ ታችኋላችሁ። ቪዲዮ ለመስራት ስታገሉ ደግሞ በደንብ ይበለጥ ይቀረጻል። ለማንኛውም አሁን 11 ነጥቦች ከዚህ ውስጥ ኤክስትራክት ተደርገዋል። ከ11 ስንት ትመልሳላችሁ የሚለውን እኔ አንደኛ የመጀመሪያ ጊዜ የተገናኘ ነው ሰርግ ነው በሉኝ። የመጀመሪያ ጊዜ የተገናኘ ነው ሰርግ ነው። We first met at a wedding ካላችሁ ትክክል ናችሁ። We first met at a wedding ካላችሁ ትክክል ነው። ከዛ አንድ ሆነን በሉኝ። ተመቻቸን በቃ We clicked ካላችሁ ትክክል ናችሁ። ቀልድ ጨዋታ አዋቂነት ምን ይባላል? ጨዋታ አዋቂነት sense of humor። ስለዚህ ቀልድ ይመቸኛል ስትሉ I like your sense of humor, I like his sense of humor ታላችሁ። ጨዋታ አዋቂነት sense of humor ነው። right nice። አንድ የሚያደርግ የጋራ ፍላጎቶች አሉን በሉኝ እስኪ። የጋራ ፍላጎቶች አሉን። We have shared interest ስትሉ በጣም
አሪፍ ነው። ከዛስ ከማውቃቸው ሰዎች በሙሉ በጣም ደጋፊው እሱ ነው በሉኝ። ከማውቃቸው ሰዎች በሙሉ በቃ አንደኛ ምርጥ ደጋፊ ሰው ነው በሉኝ። He is the most supportive person I know. He is the most supportive person I know. He is the most supportive person I know. ራሴን እጠራጠራለሁ በሉኝ እስኪ። ራሴን እጠራጠራለሁ ወይ ከራስ መጠራጠሬ ጋር እየታገልኩ ነው በሉኝ። ከራስ መጠራጠሬ ጋር እየታገልኩ ነው። I am struggling with self-doubt. I'm struggling with self-doubt ማለት ካላችሁ ትክክል ናችሁ። ሁሉን ነገር እርግፍ አድርጎ ተወው በሉኝ እሱ። He dropped everything ካላችሁ በጣም እሳት። good እስኪ እኔን ለመጠየቅ ጊዜ ያመቻቻል በሉኝ። He makes time to check on me ካላችሁ በጣም አሪፍ። መጨረሻ ላይ እስኪ ካንተ የተሻለ ቲቸር እንዲመጣ አልጠይቅም በቃ አልፈልግም በሉኝ። ካንተ የተሻለ ቲቸር ከየትም አልፈልግም በሉኝ። I couldn't ask for a better teacher ካላችሁኝ በጣም አሪፍ ነው። I couldn't ask for a better teacher. alright ተግባባን? ከዚህ እንግዲህ ስታገኛችሁ ኮሜንት ላይ አስቀምጡልኝ። የቪዲዮዋን ነገር አስቡባት አደራ። እንድንረዳችሁ ከፈለጋችሁ ስልክ ደውሉልን። ሄዝት አታርጉ። የሆነ ነገር ይቀየራል። አይ ፕሮሚስ። በየጊዜው ነገሮችን ለማስተካከል ጥረት እያደረገን ነው። ሀሳብ ደግሞ አያልቅም። እኔ እናንተ ሳትችሉ የትም I swear to you I'm not going anywhere። የምላችሁን ነገር ቀድማችሁ በእንግሊዝኛ በማውራት ስንት እንደመለሳችሁ ትነግሩኛላችሁ። ረጅም ነገር ነው የምናወራው። ኦኬ ህይወቴን ለመቀየር እየሞከርኩኝ ነው። I am trying to change my life. and ሰዎችን እንዲያግዙኝ ለማድረግ እየሞከርኩኝ ነው። I am trying to get people to help me. I'm trying to get people to help me. ያንን ለማድረግ to do that ጠንካራ መሆን ይኖርብኛል። I need to be strong. Confidence ሊኖረኝ ይገባል። I need to have confidence. ግን መጨናነቅ አይጠበቅብኝም። But I don't need to stress. Nice. እጸልያለሁ። I pray እና እግዚአብሔርን እንጠብቃለሁ። I wait for God. እግዚአብሔር ጸሎቴን እስኪመልስልኝ እጠብቃለሁ። እግዚአብሔር ጸሎቴን እስኪመልስልኝ እጠብቃለሁ። I wait for God to answer my prayers. ማማረር አያስፈልግም። There is no need to complain. ምክንያቱም እምነት አለኝ። Because I have faith. አያችሁ እስካሁን የተማርናቸው ነገሮች እንደዚህ አከማችተን ሰርተናቸዋል። አንዴ ጥያቄዎቹ ልጠይቃችሁና ከዛ እንጨርስ ማለት ነው። ቤተሰብ ሁለት አይነት ቤተሰብ አለ ብያችኋለሁ። የቅርብ ቤተሰብ ወንድም፣ እህት ምናምን ምን ይባላል? immediate family። አክስት፣ አጎት ምናምን ምን ይባላል? extended family። እናትና አባት parents። ልጅ አስተዳደግ parenting። ወንድምና እህት siblings። ባል ወይ ሚስት spouse። አማች in-laws። ቁርጭምጭሚት ankle። አጎት uncle ወይም እንደ አጎት የምታዩት ሰው የምትቀርቡትን ሰው uncle Tom uncle Dave እንደምትሉ ነግሬያቸዋለሁ። አክስት aunt። አክስት ሲቆላመጥ auntie። ቤተሰቤ ውስጥ 9 ሰው አለ። I come from a family of 9. እኔ ሶስተኛ ልጅ ነኝ ከ7 ወንድም እህቶቼ። I am the third of 7 siblings. ሳድግ ደስ የሚል የልጅነት ጊዜ ነበረኝ። Growing up, I had a happy childhood. Good. እኔ የወጣሁትኝ በአባቴ ነው።
I take after my father. ግን የእናቴ ቁመት ነው ያለኝ. But I have my mother's eyes. ቁንጅና በቤተሰባችን ነው በቃ በዘራችን ነው. Good looks run in my family. Good looks runs in my family. ወንድሜ በጥባጩ ልጅ ነው. My brother is the black sheep of the family. ምክንያቱም ብላችሁ መቀጠል አለባችሁ እዚህ ጋር እንደታቆሙት እዛ ጋር ኦኬ። ከሁሉም ቤተሰቦቼ ጋር እስማማለሁ. I get along with everyone in my family ብላችሁ እንደዚህ መስራት ትችላላችሁ ማለት ነው። እንጀምር። good እሺ አስቤዛ ጨርሻለሁ በሉኝ። አንደኛ I ran out of groceries. I ran out of groceries. እናንተ ቤት ማን ነው አስቤዛ የሚገዛው በሉኝ። Who does the shopping in your household? Who does the shopping in your household? መኪና እስኪ እንግዛ በሉኝ። መኪና ገበያ እንሂድ በሉኝ። Let's go car shopping. Let's go car shopping. አትክልት ተራ ምን ይባላል? Green grocer. Green grocer. አስቤዛ የምትገዙበት ሱቅ ምን ይባላል? Grocery store. Grocery store. ስትገቡ የተከፋፈለው 1 2 3 4 ያለ የተከፋፈለው ነገር ምን ይባላል? Aisle. Aisle. ሴትዮዋ ጋር ሄዳችሁ እባክሽን የእንትን ነገር አሳይኝ ለማለት ስትፈልጉ ምንድን ነው የምትሉት? Could you point me in the direction of ብላችሁ ነገርየውን ማስገባት። Could you point me in the direction of ብላችሁ ነገርየውን ማስገባት። የአትክልቱ ቦታ ምን ይባላል? Produce section. Produce section. የወተት ምናምን አስተዋጽኦ ምን ይባላል? Dairy section. Dairy section. የአትክልቶቹ እይታ ከለራቸው በጣም ይማርካል በሉኝ። The sight of the colorful produce is amazing. የትኩሱ ዳቦ መዓዛ ያስጎመጃል በሉኝ። The fresh scent of baked bread is mouth-watering. The fresh scent of the baked bread is mouth-watering. Good, nice. አትክልቱ ጠውልጓል ስትሉ ምንድን ነው የምትሉት? አትክልቱ ጠውልጓል ስትሉ ምንድን ነው የምትሉት? The vegetable is whittled. It's whittled. ዳቦ ለዝዟል በሉኝ። It's stale. It's stale. ሻግቷል በሉኝ። It's moldy. It's moldy. Good, nice. ከገዛችሁ በኋላ የምታስቀምጡባት ዕቃ ምን ትባላለች? Cart. Cart. የሳምንቱን አስቤዛዬን ገዛው በሉኝ። I stocked up on groceries for the week. I stocked up groceries for the week. ይችኛዋን የፕላስቲክ ዕቃ ያዝኳት በሉኝ። I grabbed reusable bag. I grabbed the reusable bag. ከዛ ወደ ካውንተር ሄድኩኝ በሉኝ። I headed to the store counter. I headed to the store counter. Good. ሴትዮዋ የገዛኸውን ነገር ራስክ ላስቲክ ውስጥ መክተት ትፈልጋለሁ ያለችኝ። ምን ነበር አለችኝ? Would you like to bag the groceries yourself? አለችኝ. All right? አዎ አልኩኝና ራሴ ያደረኩት። ከዛስ እርዳታ ማድረግ ትፈልጋለህ አለችኝ። Would you like to donate? አለችኝ። በትህትና አይ ዛሬ ይቅርብኝ ስላት ምን ነበር ያልኳት? No, not today አልኳት። No, not today አልኳት። ከዛ ወደ ቤት ሄድኩኝ ማለት ነው። Preview